ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ በፓን አፍሪካ ጥብቅና ድርጅት ተዘጋጅቶ የሚቀርብላችሁ በህግ ጉዳዮች ላይ የሚያተኩር ፕሮግራማችን ነው። የተለያዩ ህግ ነክ የሆኑ ሀሳቦችን ማብራሪያ እየሰጠንበት እየተወያየንበት የምንሄድ ፕሮግራም ነው። ወደፊትም እናንተን ጥያቄዎችን እየተቀበልን ሀሳብ እየሰጠን መልስ የሚፈልጉትንም መልስ እየሰጠንባቸው እንቆያለን። ዛሬ በሚኖረን ጉዳይ በዚህ በዲጂታል ታክሴሽን እና በሪል ስቴት ጉዳዮች ላይ ሰፋ ያለ ማብራሪያ ይኖረናል። ከኔ ጋር አብሮ ያለው የህግ አማካሪና ጠበቃ መሐመድ አብሮኛለ። እኔም ፕሮግራሙን በማስታወቅ ሱራቤል አብሬያችሁ እቆያለሁ። ልዩ ልዩ ጉዳዮችን እናነሳለን። ማሜ እንዴት ሰነበት? ሰላም ነው ሱራቤል እንዴት ነህ? ዛሬ እንግዲህ ልዩ ልዩ ጉዳዮችን እናነሳለን ብለናል። በዚህ በህጋዊ ጉዳዮች ላይ ብዙ ማወቅ የሚገቡን ሀሳቦች አሉና በየጊዜው በተለያዩ ርዕሶች እየከፋፈልን እንደምንሄድ ይታወቃል። ለዛሬ መነሻ እንዲሆነን ግን በዚህ በዲጂታል ታክሴሽን ዙሪያ ላይ መነሻ አድርገን እሱ ላይ የተወሰነ ሀሳብ እንሄዳለን። ከዛም በተጨማሪ በብዙዎች ዘንድ ብዙ ጊዜ መነጋገሪያ የሚሆነውን የዚህ የቤት ግዢ ወይም የሪል ስቴት ጉዳይንም በውልና ተያያዥ የህግ ጉዳዮች እንዴት ይታያሉ የሚለውንም እንሄድበታለንና እንደ መግቢያ እንዲሆነን ከዚህ ከዲጂታል ታክሴሽን ጋር የተያያዘውን እናንሳ። ሙያም ላይ ነው ያለሁት። በጥብቅና ሙያ ወደ 15 ዓመት በላይ ቆይቼበታለሁ። በዛሬ ርዕሶቻችን ላይ ያው በጣም ወሳኝና አንገብጋቢ አሁንም ካለው አሰራርና ሂደቶች አንጻር ተገቢና መልስ ማግኘት ያለበት ጉዳይ መሆኑን ታሳቢ በማድረግ ነው በዚህ ጉዳይ ላይ የህግ አስተያየት የምሰጠው። እንደሚታወቀው የዲጂታል ታክሴሽን ጉዳይ በእኛ ሀገር አዲስ ነው። አዲስ ነው ማለት ከዚህ ቀደም አይሰራበትም ማለት ሳይሆን በህግ ማዕቀፍ ውስጥ ወደ ህግ ሲመጣ እንደ አዲስ በአዲስ መልክ የመጣ ጉዳይ ነው። ይሄ ጉዳይ ብዙ ጊዜ በዲጂታል ታክሴሽን ላይ በተለምዶ ብዙ ሰው በኤሌክትሮኒክ ዘዴዎችን መነሻ አድርጎ የተለያየ ገቢ ማግኛ ስራዎችን ይሰራል። ነገር ግን እነዚህ ገቢ ማግኛ ስራዎች በተለምዶ ያው ግብር አይከፈልባቸው። ነገር ግን በአዋጅ ቁጥር 1395 2017 ከመጣ በኋላ የገቢ ግብር አዋጁን ካሻሻሉ በኋላ ስለዚህ ዲጂታል ታክሴሽን በተመለከተ ወይ ደግሞ የዲጂታል ታክስ አገልግሎት ግብር የሚባሉትን በተመለከተ የዘረዘረበት ሁኔታ አለ። ዲጂታል ታክሴሽን በተለምዶ በአዋጁ ላይ የራሱን የቻለ ትርጉም ሰጥቷል። ምን አይነት ትርጉም ሰጥቷል? የዲጂታል አገልግሎት ማለት ብሎ ኤሌክትሮኒክስ ዘዴዎችን በመጠቀም ዌብሳይት ሊሆን ይችላል፣ ፖድካስት ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ በቴሌግራም የሚተላለፉ ማንኛውንም ነገሮች ሊሆን ይችላል። ለገቢ ዓላማ እየተጠቀመ ግብር የሚገኝበት ከሆነ በአዋጁ መሰረት የግብር የሚጣልበት ለመሆኑ ግልጽ ነው። ይሄ ኢሹ ባይ ዘ ዌይ ብዙ ጊዜ እኛ ሀገር ላይ አሁን እንዳየከው የቴክኖሎጂ ዘመን ነው። የማህበራዊ ሚዲያዎች ትልቅ አስተዋጽኦ የሚያደርጉበት ዘመን ነው። ይህን ጉዳይ ኖት ኦንሊ በግብርም ብቻ ሳይሆን በአሰራርም በጣም ጥንቃቄና ህጋዊ ማዕቀፍ መላበስ አለበት የሚል እምነት አለኝ በእኔ በኩል። ብዙ ጊዜ ካየከው ስለዚህ ዲጂታል ላይ በተለያየ ተግባራቶች ወንጀሎችም ይፈጸማሉ። እነዚህ ወንጀሎችን ከመከላከል አንጻር፣ ሁለተኛ ወንጀሎቹ ተከላክሎ የግብር ስርዓቱን ጠብቆ ሰው በሚያገኘው ገቢ መጠን፣ ለምሳሌ ብዙ ጊዜ ካየከው አንዳንዶቹ እኮ ከእንትን በላይ ነው፣ ከአንድ ነጋዴ ከሚያገኘው ግብር በላይ ነው ግብር የሚሰበስቡት ገቢ የሚሰበስቡት እና ገቢ የሚሰበስቡ እንደሆነ መሆናቸው መጠን ደግሞ በዛ አግባብ ግብር መክፈል አለባቸው ብሎ ነው አዋጁ 1395 2017 በግልጽ ያስቀምጦ የመጣው። እዚህ ጋር ተያያዥ ነገሮችን ለማንሳት ብዙ ጊዜ ሲባል እንሰማለን። ከዚህ ከግብሩ ውጭ ጥሩ የሚያነሳው በህጋዊነትና በተጠያቂነት ዙሪያ ላይ በተለያዩ አርቲስቶች ላይ በተለይ እነዚህ ፐብሊክ ፊገር የሆኑ ሰዎች ላይ የብላክሜል ማድረግ ሳይሞቱ ሞተዋል፣ ያላደረጉትን አድርገዋል አይነት ነገሮች
ብዙ ጊዜ ይፈጠሩና በተለያዩ የዩቲዩብ ቻናሎች በኋላም እንደውም አንድ አርቲስት ስላላስፈቀድን ስሟን አልጠራም፣ እንደውም የተለያዩ ቻናሎች እንደዚህ እንትን ብላ ክስ መስርታ ያስቀጣችበት ሂደት አለና እነዚህ ህጋዊነታቸውንም ተግባራዊ ከማድረግ አንጻር ምን ያክል ያግዛሉ ብለህ ታስባለህ? እነዚህን ቁጥጥሮች ተግባራዊ ለማድረግ ጥያቄ ነው የጠየቀኝ። አሁን እንዳልኩ ነው ቅድም የዲጂታል ዘመን ነው። የዲጂታል ዘመን ደግሞ ብዙ ጊዜ ያው መልካም ጎኑ እንዳለ ሁሉ መጥፎ ጎኖች ደግሞ አሉ። አጠቃቀም በተመለከተ ስፔሻሊ ከዚህ ከዲጂታል ከሶሻል ሚዲያ አጠቃቀም በተመለከተ አንዳንድ ልቅ የሆነ ነገሮች አሉ በእኛ ሀገር። በሱ ላይ ምናልባት ወደፊት ህጎች ይወጣሉ የሚል እምነት አለኝ። ህጉ ግን አሁን ያየው በዚህ አግባብ ግብር ገቢ አግኝተው እየተጠቀሙ ነገር ግን ግብር የማይከፍል ላይ ደግሞ ግብር ታክስ ማድረግ ላይ የግብር አሰራሩ ላይ ነገር ደግሞ ዞሮ ዞሮ ምንድን ነው የሚሆነው? ያው ግብር እንዲከፍሉ ዲጂታል ታክሴሽን ግብር እንደሚያስከፍል በግልጽ እየተቀመጠ ያለ ነገር ነው። ስለዚህ እንዳልከው በተለው ላይ ስም ማጥፋት የተለያየ ነገር እንደተጠበቀ ሆኖ ህጋዊ ማዕቀፍ ውስጥ እየገቡ ሲሄዱ ግብር ከፋይ ሲሆኑ ንግድ ፍቃድ ሲያወጡ የሂሳብ መዝገብ ሲይዙ አሰራራቸው ምን እየሆነ ይሄዳል? በተቆጣጣሪው መስሪያ ቤት ህጋዊ መስመርን እየተከተሉ የተጠያቂነት ኃላፊነታቸው በዛ መልኩ እየጠነከረ ይሄዳል። ያን ለማስቀደም የምፈለገ ይመስለኛል። አዋጁም ስታዩ የአዋጁም ድንጋጌ ስታዩ ያን ነው ታሳቢ ያደረገው። ምንድነው? ግብር ከከፈሉ ህጋዊ መስመር ውስጥ እየገቡ ነው የሚሄዱት ማለት ነው። ህጋዊ መስመር ውስጥ የገባ ሰው ደግሞ ህጋዊ መስመሮችን ተከትሎ ብቻ ነው ሊሰራ የሚችለው። ስለዚህ ብዙ ጊዜ ይሄ ሶሻል ሚዲያ እኮ ኢንፍሉዌንስ በጣም ያደርጋል። መንግስትን ኢንፍሉዌንስ ያደርጋል፣ ፖለቲካ ፓርቲዎችን ኢንፍሉዌንስ ያደርጋል፣ ሀገርንም ይነቀንቃል። ስለዚህ ይሄ ነገር በጣም በጥንቃቄና ኃላፊነት በተሞላበት መልኩ መሄድ ካለበት እንደዚህ አይነት ስርዓቶችን መዘርጋት፣ የግብር ስርዓቶችን መዘርጋት በጣም አስፈላጊና ወሳኝ ናቸው። ስለዚህ ግብር አሁን ምንድነው እየተባለ እየሆነም ያለው በቃ ዲጂታል ታክሴሽን በዲጂታል አገልግሎት የሚገኙ ስራዎች እንዳለ ግብር ይከፈልባል። ስለዚህ አዋጁ ይሄን አስተዋውቆልናል። ጥሩ ጅማሮ ይመስለኛል። ለሀገር ግንባታም ጥሩ ጅማሮ ነው። እንደ ባለሙያም እንደ ህግ ባለሙያም ደግሞ ህግና ስርዓት እንዲከተሉ እያንዳንዱ ነገር ህግና ስርዓት ውስጥ ገብቶ በዛ አግባብ መሄዱ ደግሞ በጣም ወሳኝና ለሀገርም ጠቃሚ ነው የሚል እምነት አለኝ በኔ በኩል። ጥሩ ነው። እሺ እንደው እንደ ሁለተኛ ጥያቄ ለማድረግ የግብር አጣጣሉ ስርዓቱስ እንዴት ነው የሚሆነው? አሁን ተግባራዊነቱ በቅርቡ ሊጀመር ይችላል ብለናልና በምን አይነት አካሄድ ወደ ስራ ሊገባ ታስቧል የሚለውን በአጭሩ እንሄድበትና ወደ ቀጣይ ሀሳባችን እናልፋለን። ጥሩ ጥያቄ ነው። አዋጁ ላይ በግልጽ ተቀምጧል። አዋጁ 1395 ላይ 2017 ላይ በግልጽ ተቀምጧል። ወደፊት መመሪያ ይወጣል። እስካሁን ድረስ በአፈጻጸም ደረጃ የመጣ ነገር የለም። ነገር ግን በዋና በፍሬ ሀሳብ ደረጃ በመርህ ደረጃ ዲጂታል አገልግሎት የሚሰጡ ተግባራቶች ሁሉ የግብር ስርዓቱን ተከትለው ግብር ሊከፈልባቸው የሚገባ ለመሆኑ ተቀምጧል። ስለዚህ ወደፊት መመሪያ ሲወጣ በምን አግባብ እንዴት የሚሉት ነገሮች ላይ መመሪያው ራሱን የቻለ መልስ ያደርጋል፣ አድሬስ ያደርጋቸዋል የሚል ግምት አለ። ዝርዝር ነገሮች መመሪያዎችን ያወጣል። አይዶንት ኖ መመሪያው ለምን እንደቆየ አላውቅም። ግን አሁን ዲጂታል ታክሴሽን ላይ በጣም ከፍተኛ ግብር እኛም እኮ ፖድካስት እየሰራ ነው። ዞሮ ያው በዚህ በግብር ስርዓት ውስጥ እናልፋለን የሚል እምነት አለን። ስለዚህ እንደ አጠቃላይ መመሪያ ወጥቶ መመሪያው ሲወጣ ያው የወንጀልም የፍትሐ ብሔርም ኃላፊነት ይኖርበታል ማለት ነው። አንድ ሰው ግብሩን ካልከፈለ ምን ኃላፊነት እንዳለበት ይታወቃል። የኢትዮጵያ የግብር ህጎች ብዙ ናቸው። የገቢ ግብር አዋጅ አለ፣ የተጨማሪ እሴት ታክስ አዋጅ አለ። ብዙ እነሱ አዋጆች በራሳቸው የሚያመጡት አፈጻጸም ከአፈጻጸሙ በኋላ ደግሞ አንድ ሰው ግብር ካልከፈለ ኃላፊነቶቹ ምንድን ናቸው የሚሉ ነገሮች አሉ። በፍትሐ ብሔርም አዘሴም ታይም ደግሞ በወንጀል አስተዳደራዊም ቅጣቶች ስላሉ በዛ አግባብ አድሬስ እያደረገ የሚሄድ ይመስለኛል መመሪያው። በጣም እንደ ማጠቃለያ እንዲሆነን በዚህኛው ርዕስ ላይ በዚህ በዲጂታል ታክሴሽን ዙሪያ ላይ የሚካተቱ ምን አይነት ሂደቶች አሉ፣ ምን ያካትታል የሚለውን የተወሰነ ብንሄድበት። ዲጂታል ታክሴሽን ላይ ምን ነገሮች ይካተታሉ የሚለውን በተመለከተ
አዋጁ በግልጽ አስቀምጧል። ለምሳሌ አንቀጽ 22 እና ከዛ በፊት ያሉት አንቀጾች 20፣ 21 ላይ አንድ ዲጂታል አገልግሎት የሚውል ሰው የሚሰራ ሰው ወደ ታክስ ስርዓቱን ለመግባቱ 3 ቅድመ ሁኔታዎችን አስቀምጧል። የመጀመሪያው ቅድመ ሁኔታው ይሄ ስራ በዲጂታል አገልግሎት የሚሰራ ሰው ቋሚ ስራው መሆን መቻል አለበት። መደበኛ ስራው በዚህ መደበኛ ስራ ገቢ የሚያገኝ መሆን መቻል አለበት። ሌላው ደግሞ በሂሳብ መዝገብ ይዞ በዛ አግባብ ገቢውና ወጪው የሚታወቅ ሆኖ በዚህ አግባብ ዲጂታል ታክሴሽን ወይ ደግሞ በዲጂታል ስርዓት ውስጥ ግብር መክፈል ያለበት ለመሆኑ አዋጁ አስቀምጧል። አሁን ምናልባት አዋጁ 1395 ላይ ምንድን ያደረገው ዝርዝር ነገሮችን አላስቀመጠም። በትርጉም ደረጃ ምንድን ናቸው ዲጂታል ታክሴሽን ወይ ደግሞ የዲጂታል አገልግሎት ግብር ምንድን ነው፣ ከዛ ባሻገር ምን ቅድመ ሁኔታዎች አሉ የሚለውን ነገር ነው የዘረዘረው። ወደፊት አዋጁ መመሪያ አውጥቶ በመመሪያው መሰረት ዝርዝር ነገሮችን አወጡ። በዛ አግባብ ክፍያው አዘሴም ታይም ደግሞ ክፍያውን ያልከፈለ ሰው ደግሞ ምን ያህል ቅጣቶች ያለበት ለመሆኑ በጣም ወሳኝና ትልቅ ነገር ያስቀመጠ ይመስለኛል። ስለዚህ እያንዳንዱ ዩቲዩበር እያንዳንዱ ቲክቶክ የሚያደርግ ሰው ከወዲሁ መዘጋጀት አለበት ማለት ነው። ግብር ለመክፈል ያው ግብሩን በግብሩ ስርዓት መሰረት ሊያልፍ የሚችል ስለሆነ እንደ ድሮ በቲክቶክ ገቢ አግኝቶ ዝም ማለት የለም። በዩቲዩብ ገቢ አግኝቶ ዝም ማለት የለም። እኛም አሁን ፖድካስት ጀምረናል። እኛም ወደፊት በዚህ ስርዓት ውስጥ አልፈን ግብር የምንከፍልበት ስርዓት ይበጃል የሚል እምነት አለኝ። እኔ ትልቁ ነገር ሰውም እንዲረዳው የሚያስፈልገው ነገር የሶሻል ሚዲያ ጉዳይ ከግብሩ ባሻገር ህጋዊ ማዕቀፉ መያዝ አለበት የሚለው በዚህ አግባብ ህጋዊ ማዕቀፉን ይዞ መሄዱ በጣም ወሳኝና ለሀገርም ጠቃሚ ይመስለኛል። አሁን እያየከው ነው። ስለዚህ አስቸጋሪ ነው። ልቅ የሆኑ ነገሮች እንዳለ በኋላ ጉዳቱ እንደዛው የከፋ ነው የሚለው ለማሳሰብ ነው። ኤኒዌይስ ይሄ ርዕስ ብዙ ጊዜ ያው ተመልካቾቻችንም እንዲረዱን የምንፈልገው የዲጂታል ታክሴሽን ወይ ደግሞ የዲጂታል አገልግሎት ግብር ሁሉም ሰው በዲጂታል ሲስተም ውስጥ ገቢ ካገኘ በዛ አግባብ በገቢው የሚከፍለው ግብር ነው። ወደፊት ደግሞ መመሪያ ወጥቶ ሁላችንም መዘጋጀት ያለብን ይመስለኛል። እንደውም ይሄ ህጋዊነቱ ከግብሩ ባለፈው አንተ እንዳስቀመጥከው ራሱ ዩቲዩብ አንዳንድ ሪኳየርመንቶች አሉት የሚያሟላቸው በዩቲዩብ ተጠቃሚነቱን በደንብ አክሰስ ለማድረግ የሚጠይቃቸው ሪኳየርመንቶች አሉ። እዛ ላይ ኢትዮጵያ ከአድሰንስ ወይም ከነ ጎግል ጋር ከነ ዩቲዩብ እናት ድርጅቶች ጋር ያደረገቻቸው ስምምነቶች ስለሌሉ በሌላ ሀገር ሲስተሞች የመጠቀም ነገር አለ። ህጋዊነቱ ሲመጣ በደንብ ሲስተማቲክ እየሆነ ሲመጣ ግን መንግስትም ከዚህ አይነት ድርጅቶች ጋር አግሪመንት እየፈጸመ ሲስተሙም አጠቃቀሙ ራሱ ፕላትፎርሙ በደንብ እየተመቻቸ የሚሄድ እድል ስላለው አንድም ሁለትም ጥቅም ይዞ ስለሚመጣ በዚህ መስመር ማለፉ ጥሩ ይመስለኛል። አመሰግናለሁ ማመን። ክቡራን ተመልካቾቻችን ከፓን አፍሪካ ጥብቅና ድርጅት ወደ እናንተ እየደረሰ የሚገኘው በህግ ጉዳዮች ላይ የምንመካከርበት ፕሮግራማችን ነው። የመጀመሪያውን ርዕስ በምትመለከቱት መልኩ ወደ እናንተ አድርሰናል። ቀጣይ ወደ እናንተ የሚደርሰው ሀሳባችን የሚሆነው በዚህ በሪል ስቴት ጉዳይ ነው። እንግዲህ በሀገራችን ማሚ እንደሚታወቀው የሪል ስቴት ጉዳዮች በጣም አከራካሪ ናቸው። ህዝቡም የኑሮውን ደረጃ ማሻሻልም ስለሚፈልግ በየጊዜው ፈተና የሚያይበትም አንዳንድ ደግሞ በመስመሩ ላይ በጥሩ ሁኔታ የሚመላለሱ ተቋማትም ሲገኙ እርካታ አግኝቶ ራሱን ወደ ተሻለ የአኗኗር ዘዴ ከፍ የሚያደርግበት አንዱ መንገድ ነው። በተለይ ደግሞ የመኖሪያ ቤት ጉዳይ በጣም ሴንሲቲቭ ጉዳይ ከመሆኑ አንጻር ብዙ ጊዜ ብዙ ሰዎች ይሄ ተበላው፣ ተጭበረበርኩ፣ ቀኑን ጠብቆ ርክክብ አልተፈጸመልኝም የሚሉ በጣም ከባባድ ብሶቶች አመታትን የሚዘልቁ ክርክሮችን እንሰማለን እና እነዚህ አይነት ነገሮች ከምን የመጡ ናቸው? ምን አይነት ህጋዊ ማዕቀፍ ሊኖራቸው ይገባል? በተለይ ደግሞ በዚህ በውል ጉዳይ ላይ ነው ትልቁ መሰረታዊ ጉዳይ የሚነሳው እና ውላችንስ ምን አይነት ቢሆን ነው ህጋዊነታችንን ጠብቀን ንብረታችንም ሳናጣ በገንዘባችንም ሳንከስር ጊዜና ወቅቱን የጠበቀ ነገር ማግኘት የምንችለው የሚለውን ብንሄድበት ጥሩ ይመስለኛል። አመሰግናለሁ ሱራፌል። ይሄ የሪል ስቴት ጉዳይ ያው
በእኛ ሀገር በጣም ክሪቲካል ነው ናዊዴይስ። ክሪቲካል የሆነበት ትልቁ ምክንያት ምንድን ነው? አብዛኛው ሰው አሁን በተለምዶ የምን መሳሪያ ሆኗል? የሀብት ማግኛ አላግባብ የሀብት ማግኛ መንገድ ሆኗል። ሪል ስቴት አልሚ በየቦታውን ካየኸው 200 ካሬ ሜትር ያለው ሰው ሪል ስቴት አልሚ ነው የሚነሳው። ህግና ስርዓቱን በጠበቀ መልኩ እየተደረገ አይደለም። ሪል ስቴት ማልማት እኮ የሀገርን ኢኮኖሚ ይጠቅማል። ለሀገር ኢኮኖሚ በጣም ወሳኝ ያለ ጉዳይ ነው። መንግስት በራሱ ቤቶችን ሰርቶ ለእያንዳንዱ ሰው ማድረስ አይችልም። አቅም ያለው ሰው በመካከለኛ ደረጃ ያለ ሰው እንዳለ በዚህ ማዕቀፍ ውስጥ ህጋዊ ስርዓቱን ጠብቆ ሪል ስቴት ቢለማ ለህብረተሰቡ ተጠቃሚ ነው። አዘ ሴም ታይም ደግሞ መንግስትም የቤት ችግሮችን ለመቅረፍ እንደ አንድ መንገድ ይጠቅማል የሚል ሀሳብ አለ። ነገር ግን አሁን ብዙ ጊዜ ካየከው ሪል ስቴቶች የማጭበርበሪያ መንገድም ሆኗል። በጣም የወንጀልም መንገድም ሆኗል። ብዙ ጊዜ ሪል ስቴት የሚባለው ነገር ሪል ስቴት አለማለው ካለ በኋላ ገንዘብ ሰብስበው የሚጠፋበት፣ ሪል ስቴት አለማለው ብሎ በኋላ ላይ መሬቱን ትቶ የሚሄድበት። እኔ ፕራክቲካሊ ብዙ ኬዞች ይገጥሙኛል በፍርድ ቤት። በቅርብም ከአንድ ሪል ስቴት ጋር ትልቅ ክርክር ነበረ። ከዚህም በፊት ያው እንዳልኩ ወደ 15 ዓመት በዚህ ሙያ ላይ ቆይቻለሁ። ከብዙ ሪል ስቴቶች ጋር ሰርቻለሁ በማማከርም። ሆኖም ግን መልካም በጣም ስማቸውን ጠብቆ ጉድዊላቸውን ጠብቆ ስርዓታቸውን ጠብቆ የሚሰሩ ሪል ስቴቶች እንዳለ ሁሉ አሁን ደግሞ በአሁኑ ዘመን ደግሞ በጣም አስቸጋሪ በቃ ቲፒካሊ ለማታለልና ለማጭበርበር ሪል ስቴት ብሎ ሽፋን አድርጎ የሚሰሩ ስራዎች አሉ። እነዚህ ነገሮች በምን መልኩ ነው መደረግ ያለባቸው የሚለው ነገር በጣም ወሳኝ ነው። ካየከው ፍርድ ቤት ብታይ ግዴለ በጣም ብዙ ኬዞች አሁን ችሎቶች አሉ። ለምሳሌ አንዳንዴ ስትሄድ የውል ችሎት ብትሄድ አብዛኛው የሪል ስቴት ጉዳይ ለምን መነሻ ውል ስለሆነ፣ ስለዚህ ይሄ ነገር ለፍርድ ቤትም ጫና እየሆነ ሰዎችም ካስወሰንክ በኋላ እኮ አንዳንድ ሪል ስቴት አታገኙም። በቅርቡ ያው ፍርድ ቤት የተያዘ ጉዳይ አለ። ምናልባት ሀገር አቀፍ የሆነ ሰዎቹም በወንጀል የተከሰሱበት ጉዳይ አለ። ምናልባት ስሙ መጥቀስ አያስፈልግም። የፍርድ ቤት ጉዳይ የያዘው ጉዳይ ላይ ያው አስተያየት መስጠት ስለማይቻል ማለት ነው። ሪል ስቴት አደርጋለሁ እንደዚህ እሸጣልሃለሁ ብሎ ገንዘብ ከሰበሰቡ በኋላ እየጠፉበት ሁኔታ አለ። ስለዚህ እነዚህ ማታለሎች፣ ማጭበርበሮች ህግና ስርዓትን ጠብቀው መሄድ አለባቸው። እንደ ህግ ባለሙያ የሁላችንም ግዴታ ነው። አንድ ሪል ስቴት አልሚ ምን ነገሮችን ነው መያዝ ያለበት፣ ምን ነገሮችን ነው ማካሄድ ያለበት የሚለው ነገር በጣም ወሳኝ ነው። በዚህ አግባብም ደግሞ ውል የሚያደርጉ ሰዎች፣ የሪል ስቴት ውል የሚያደርጉ ሰዎች ዝም ብሎ ውል ማድረግ በስሜትን ተነሳስቶ ውል ማድረግ ሳይሆን ከባለሙያ ጋር ተማክሮ ያ ሪል ስቴት በተገቢ መልኩ አቅም ኖሮት ስራዎችን ሰርቶ አስረክቧል ወይ የሚለው ነገር በጣም ወሳኝ ጉዳይ ነው። ጉድዊል የሚባለው ነገር ማለት ነው። ስለዚህ በኋላ ላይ በፍርድ ቤት የሚመጡ ጉዳዮች ላይ እኮ መፍትሄ አይመጣም። ሰውየው 4 ዓመት 5 ዓመት ተከራክሮ የሚያመጣው ነገር ገንዘቡን ሊያገኝ ይችላል። ምናልባት ግን ጊዜውን፣ ጉልበቱን፣ የገንዘቡ ዲፕሪሺየት መቀነስ እነዚህ ነገሮች ስለሚያጡ በጣም በጥንቃቄ ውል ሲደረግ በጣም ወሳኝና በጣም ጥንቃቄ መደረግ አለበት የሚል እምነት አለኝ። አሁን ኢሹ እንዳለ የከተማው ኢሹ ግማሹ እሱ ነው። ሪል ስቴት በየቦታው አለ። የሪል ስቴት ግን በተገቢ መልኩ ሪል ስቴቶችን መልካም ሆኖ የሚሰሩት ሪል ስቴቶች፣ ጥሩ ሆኖ የሚሰሩ ሪል ስቴቶች እንዳሉ ሁሉ በጣም አስቸጋሪ ሪል ስቴቶች ስላሉ ውሎች ላይ ጥንቃቄ ማድረግ፣ ጉድዊሎችን ከውሉ ባሻገር ደግሞ ጉድዊሉ ሪል ስቴቱ ምን አይነት ሪል ስቴት ነው የሚለውን ነገር በደንብ አድርጎ አጥንቶ መርምሮ መግባትና በዛ አግባብ ከባለሙያ ጋር እየተመካከሩ መሄድ በጣም ወሳኝና ትልቅ ጉዳይ። ለምን ችግሮችን የህግ ባለሙያ ባይዘው ፍርድ ቤት ብቻ አይደለም ችግር የሚፈታው። ነገሮቹ ከመፈጸሙ በፊትም ህጋዊ ስርዓቱን ተከትሎ ሰው እንዲሄድ ማድረግ ይችላል፣ ማማከር ይችላል፣ አስተያየት መስጠት ይችላል። በዛ አግባብ ደግሞ ያልተስተካከሉ ነገሮች እንዲስተካከሉ ማድረግ ይችላል። ከፍርድ በፊት ወይ ደግሞ ከክርክር በፊት። ከክርክሩ በኋላ ብዙ ጉልበትና እንትን ከሚያወጣ አሁን ለመርዳት የሚችልበት ሁኔታ አለ። ህጋዊ መስመር ነው የማስኬድ ነገር። ስለዚህ ሁሉም ሰው፣ አብዛኛው ሰው ወደ ሪል ስቴት የሚሄዱ ሰዎች በተቻለ መጠን ከባለሙያ ጋር ተመካክረው የሚደረገው ውሎችንም በደንብ አይቶ መደረግ አለበት የሚል ሀሳብ አለ። እንደው ስለ ውሎቹ ስናነሳ ግን እንደው ህጋዊ የሚባለው አንድ ውል እነዚህ ነገሮች ሲሟሉ ናቸው ብለን ልንገልጻቸው የምንችለውና ህጋዊነቱን ማረጋገጫ የድርጅቱንም ውል ሰጪ የሚባለውን ድርጅትም ተአማኒነት ሊያረጋግጥ የሚችል
ውሉ ላይ የሚጠቀሱ ነገሮች ምን ምንድን ናቸው? ውሎችን በተመለከተ ያው በተለምዶ የሪል ስቴት ውል ማለት በአልሚውና በቤት ገዢው መካከል የሚደረግ ውል ነው። አሁን ትልቁ ችግር ከዚህ ነው የሚነሳው። ምንድነው ብዙ ጊዜ ሪል ስቴቶች ላይ የተለመደው አሰራር ሪል ስቴቶች ራሳቸው ውል ያዘጋጁና አዘጋጅተው ከዛ በኋላ ነው የሚያስፈርሙት። ሌላኛው ወገን ገዢው ቤት ገዢው ብዙ ጊዜ ውሉ ላይ ማየት ነገር ወይ ደግሞ በውሉ በደንብ ዲቴል አይቶ ውሉ ምንድነው አድቫንቴጅ ዲስአድቫንቴጅ የተቀመጡት ነገሮች በውሉ ላይ ያለው ነገር የለም። በተለምዶ በህግም አድሄሲቭ ኮንትራት የሚባሉት ናቸው። አድሄሲቭ ኮንትራት በባህሪያቸው በእንግሊዝኛው አይዘር ቴክ ኢት ኦር ሊቭ ኢት ነው። ምን ማለት ነው? አንድ ውል ያመጣል፣ ያሳይሃል። ውሉ ላይ ከተስማማ ትቀጥላለህ፣ ካልተስማማ ደግሞ ትተህ ትሄዳለህ። ይሄ ትልቁ ችግሮች ናቸው። ብዙ ጊዜ እኔ አንዴ በክርክር የሚገጥምህ ነገር አለ። ውል ከተፈረመ በኋላ ሰዎቹ አልሚዎቹ ወይ የመጥፋት ወይ ያለማስረከብ ወይ ደግሞ በተገቢ መልኩ በውላቸው መሰረት ያለመፈጸም ነገሮች ካሄኑና ወደ ፍርድ ቤት ውሎቹን ይዘህ ስትሄድ ወይ ደግሞ ልታይ ስትሄድ ውሎቹ በጣም ውስጣቸው የተሳሰረና የአንድን ወገን ብቻ ተጠቃሚ አድርጎ የሚቀመጡ ናቸው። ከዛ ብዙ ጊዜ ያው የእኛ ሰው ቤት መግዛቱን እንጂ የሚፈልገው ከቤት መግዛት በፊት ውሉ ምን መደረግ አለበት፣ ውሉ ምን አይነት ሪኳየርመንቶችን መያዝ አለበት የሚለውን ነገር ማወቅም አይፈልግም፣ ማማከርም አይፈልግም። ትልቁ ችግር ያ ነው። ስለዚህ ሪል ስቴቶች ውል ያዋውለዋል። ያዋውሉ ውሎች ውስጣቸው በጣም ውስብስብ ያላቸው ለአንደኛው ወገን ብቻ አይደላ ይሆንና ወደ ፍርድ ቤት ሲኬድ ፍርድ ቤቶች ላይ የመሸነፍ ወይ ደግሞ ያ ነገር ሌላኛው ወገን የመርታት ነገር አለ። ስለዚህ ዋናነት ትልቁ ነገር ያው እንደ ብዙ ጊዜ የኛ የሪል ስቴት አዋጅ የሪል ስቴት እና የማይንቀሳቀስ ንብረት ግመታ አዋጅ ከመምጣቱ በፊት የፍትሐ ብሔር ሕጉ ላይ የተቀመጡት ሪኳየርመንቶች ነበረ እንደ ውል ማሰሪያ የሚሆኑት በተለምዶ የሽያጭ ውሉ ላይ ማለት ነው። ከፍትሐ ብሔር ሕግ ቁጥር 2266 እና ተከታይ ድንጋጌዎች የተቀመጡትን ነገሮች ላይ ነው ብዙ ጊዜ የሚደረገው። አሁን ሪሰንትሊ የሪል ስቴት እና የማይንቀሳቀስ ንብረት ግመታ አዋጅ 1357 2017 አዋጅ ወጥቷል። በዛ አዋጅ ላይ የተቀመጡ ሪኳየርመንቶች አሉ። አንድ ሪል ስቴት ከአልሚው ጋር ገዢው አንድ ሪል ስቴት አልሚ የተባለ ሰውና ቤት ገዢ የተባሉ ሰዎች ምን አይነት ግዴታዎች ያስቀምጡበታል የሚለው ነገር በደንብ በአዋጁ ላይ ተቀምጧል። ለምሳሌ የኛ አዋጅ 1357 ላይ በግልጽ ቦልድ የተቀመጠው ነገር ሪል ስቴት ከመሆን በፊት የብቃት ሰርተፊኬት ይሰጣል። አይ ዶንት ኖ በኢትዮጵያ ውስጥ የትኛው ሪል ስቴት የብቃት ሰርተፊኬት የወሰደ የለም። የብቃት ሰርተፊኬት ወስዶ ሪል ስቴት ነው ተብሎ የተቀመጠ ሪል ስቴት እስካሁን ድረስ አላየውም። ወደፊት ምናልባት ሊሆን ይችላል። ከዛ ባሻገር ደግሞ አዋጁ የሪል ስቴት አዋጁ ስለ ዋስትናም ያወራል። አንድ ሪል ስቴት ቤት ከመሸጡ በፊት ምን አይነት ዋስትናዎችን በዝርዝር ማስቀመጥ ያለበት ለመሆኑ ያስቀምጣል። ይሄ ምንድናቸው? እነዚህ ሪኳየርመንቶች የአንድን ሪል ስቴት ህጋዊ እውቅና ወይ ደግሞ ህጋዊ ቁመናን መፈተሻ መንገዶች ናቸው። የብቃት ማረጋገጫ የሌለው ሪል ስቴት ከሌሎች ሰዎች ጋር ከቤት ገዢዎች ጋር ከቤት ቤቱን መሸጥ የሚችልበት ሂደት አይኖርም ማለት ነው። ቢኮዝ ከመነሻውኑ ሰርቲፋይድ አይደለም ሪል ስቴት ለማልማት። ዋስትና አቅርቦ ዋስትና የማሟላ ሪል ስቴት በዛ አግባብ እንደ ከቤት ሻጮች ጋር የሚያደርግበት ሁኔታ አይኖርም ማለት ነው። ስለዚህ ስትሪክትሊ ስፒኪንግ አዋጁ ላይ የተቀመጡት ነገሮች ከተሟሉ ሪል ስቴቶቹ ህግና ስርዓትን ተከትለው ቤት ይሸጣሉ ማለት ነው። ያለበዚያ ደግሞ ሪል ስቴት አለሙን ማለት ነው። ስለዚህ ውሉ ብቻ ሳይሆን የሪል ስቴቱ አቋም መፈተሽ መቻል አለበት። ከሚፈተሹ ነገሮች አንዱ በአዋጅ ቁጥር 1357 ላይ የተቀመጠው ሪኳየርመንት በጣም ወሳኝ ነው።
ስለዚህ እነዚህ ነገሮች ባላሟላበት ሁኔታ እነዚህ ነገሮች ባልሄደበት ሁኔታ በጣም ያስቸግራሉ። ስለ ውል ጽንሰ ሀሳብ ከመጣ ያው የውል ህጋችን ሰፊ ነው። አንድ ውል ማሟላት አለበት፣ 4 ነገሮች ማሟላት አለበት በተለምዶ በህግም ይሄ ኤሌመንተሪ ነው። አንድ ውል የሚዋዋል ሰው ካፓሲቲ ሊኖረው ይገባል። ፍቃድ ምን ማለት ነው? በሁለት መልኩ ይተረጎማል። አንደኛ በእድሜ ደረጃ 18 ዓመት እና ከዛ በላይ መሆን መቻል አለበት። በሁለት ደግሞ በጤና ደረጃ ደግሞ ያልተከለከለ ሰው፣ የአእምሮ በሽተኛ ያልሆነ ሰው፣ ሌጋሊ ኢንተርዲክትድ እና ጁዲሻል ኢንተርዲክትድ የሚባሉ አሉ። በህግ የተከለከሉ ሰዎች አሉ። በእድሜ በኩል ደግሞ በፍርድ ቤት የሚከለከሉ ሰዎች አሉ። ለምሳሌ ያው የአእምሮ በሽተኛ የሆኑ ሰዎች በህጉ እንደውም ኢሜት ይላቸዋል። በአንድ የአእምሮ ሕክምና ክፍል ውስጥ ያሉ ሰዎች እነሱ ውል መዋዋል አይችሉም። በፍርድ ቤት ያሉ በህግ የተከለከሉ ሰዎች ደግሞ አሉ። ጁዲሻል ኢንተርዲክትድ የተባሉ ማረሚያ ቤት ኖሮ ምናምን የማህበራዊ ጉዳዮች የተገደቡ ሰዎች እነዚህ ካፓሲቲያቸው በቂ አይደለም እንትናቸው ማለት ነው። ያው ካፓሲቲ የላቸውም ወይ ደግሞ በዛ መልኩ አቅሙ ውል ለመዋል አቅም ያላቸው ሰዎች አይደሉም። የቀጠል ሲሄድ ደግሞ ፍቃድ ነው። ፍቃድ ደግሞ ያው ከምንም ነገር ነፃ በሆነ መልኩ ነው ፍቃድ የሚሰጠው። እኔና አንተ የሪል ስቴት ውል ስናደርግ ያለምንም ሳንገደድ በንጹህ ፍቃዳችን፣ በንጹህ ሀሳባችን፣ በንጹህ አእምሯችን የምንሰጣቸው ነገሮች አሉ። እነዚህ ፍቃድ ቪሼት ሊደረጉ አይገባም። መታለል ሊኖርበት አይገባም። ስህተት ሊኖርበት አይገባም። ፍቃዱ በግልጽ በሚታይ መልኩ መሆን አለበት። ሌላው ደግሞ ኦብጀክት የሚባለው የውሉ ጉዳይ የሚቻል ነገር ላይ ነው መደረግ መቻል ያለባቸው። የውል ጉዳይ በራሱ የሚቻል ህጋዊ የሆነ ነገር መሆን መቻል አለበት። ለምሳሌ የሪል ስቴት መንግስት የከለከላቸው ወይ ደግሞ የሌለው ንብረት ላይ በህገወጥ መንገድ መሸጥ አይችልም። ስለዚህ ኦብጀክቱ ህጋዊ መሰረትን በጠበቀ መልኩ መሆን መቻል አለበት። ስለዚህ ሌላ ደግሞ ፎርማሊቲ ሪኳየርመንት ነው። ያው የሪል ስቴት ውል የማይንቀሳቀስበት እንደመሆኑ መጠን በጽሁፍ መደረግ አለበት። ስለዚህ እነዚህ ውል የሚያካትታቸው ነገሮች ናቸው። ብዙ ጊዜ እነዚህ በተለምዶ አያጨቃጭቅም። ትልቁ ችግር በሪል ስቴት ላይ የሚያጨቃጭቀው እንዳልከው የዚህ የሪል ስቴት ከተዋዋለ በኋላ ጋራንቲድ ባልሰጠበት ሁኔታ ህጋዊ እውቅና ሰርቲፋይድ ያለውን ሪል ስቴት በሌለበት ሁኔታ ከአንተ ገንዘብ ይቀበልሃል፣ ከዛ ይጠፋል። ከአንተ ገንዘብ ይቀበላል፣ ለማስረከብ አይችልም። ከዛ ፍርድ ቤት ትሄዳለህ። ስትከራተት ጊዜን ጉልበትን ትፈጃለህ። ስለዚህ ሪል ስቴት ላይ በጣም ሲሪየስ መኮን መቻል አለበት። ስለዚህ ይሄ ነው በዋናነት ውሎቹ እነዚህ ነገሮች ማሟላት አለባቸው። ነገር ግን ህጋዊ እውቅናው ህጋዊ ቆመናው ግን በጣም ወሳኝና ትልቅ ነገር መሆን አለበት። እዚህ የምንሰማው አሁን ያልካቸው ነገሮች እንዳሉ ሆነ እንደው በተለይ እንደዚህ የማጭበርበር ነገሮች ደረሱብን፣ ተታለልን የሚሉ ተጎጂዎችን ስንሰማ እንደ ዋና ምክንያት የሚጠቅሱት ምንድነው? የማስታወቂያዎቻቸውን የሪል ስቴት ተቋማት ማስታወቂያ ነው። በዚህ በስሪዲ የአኒሜሽን የሚቀናበሩ የቤት ቁመናዎች፣ ከዛም ባለፈ ደግሞ አንዳንዱ እንደውም እስከምን ድረስ ይካሄዳል። አንዳንድ ኬዞችን እኔም ስሰማ የሌላ ሪል ስቴትን ጅምር ህንፃ የራስ አድርጎ እስከ ማስጎብኘት ድረስ የሚደርሱ ነገሮች አሉና እንዲህ ያሉ ህጋዊነት የጎደላቸው ወደ ማጭበርበር የሚሄዱ አይነት ማስታወቂያዎችን ራሱ ከሪል ስቴቱ አዋጅና ህጋዊነት አንጻር ህጉ እንዴት ያየዋል? ብዙ ጊዜ አብዛኛው ሰው ሪል ስቴት ላይ ብቻ እኛ ተወከል እንጂ በአብዛኛው ነገር ላይ አሁን የማስታወቂያ ነገር በጣም አስቸጋሪ እየሆነ ነው። በቅርቡም አንድ ጉዳይ ያው በሀገር ደረጃ አነጋጋሪ የነበረ ጉዳይ ነበር። መነሻው ማስታወቂያ ነው። ማስታወቂያው ባልተፈጠረና ባሌለ ነገር ላይ ማስታወቂያ መስራት ማለት ነው። ይሄ በህጉ ቋንቋ የማታለል ተግባር ነው። የሌለን ነገር እንደሆነ የወንጀል ህጋችን ላይ በግልጽ ተቀምጧል። የሌለን ነገር እንደሆነ በማስመሰል ሰዎች ላይ እምነት በመጣል ሰዎች ወደዛ ያን እምነት አንተ የሰጣቸውን እምነት መነሻ አድርገው ወደ ሆነ ነገር ከገቡ፣ ለምሳሌ ወደ ውል ከገቡ ይህ ማታለል ነው። ፒውርሊ ማታለል ነው። ህጉ ላይ የተቀመጠ ነገር አለ። ያን ብቻም አይደለም፣ በመገናኛ ብዙሃን አዋጁ ላይም ተቀምጧል።
ማስታወቂያ ሲሰራ እውነተኛነት ላይ ተመስርቶ መሰራት ያለብን ለመሆኑ ግልጽ ነው። ስለዚህ የማታለል ተግባራቶቹ ራሳቸው በጣም ሪል ስቴት አልሚው ላይ እና ገዢው ላይ ስፔሻሊ ገዢው ላይ ትልቅ አስተዋጽኦ ያደርጋሉ። በትልልቅ ሰዎች ነው አይደለም ማስታወቂያ የሚሰሩ አገር ላይ ፊገር በሚባሉ ሰዎች እነዚህ ማስታወቂያ ሲሰሩ በጣም ጥንቃቄ ማድረግ ያስፈልጋል። ህጎች እኮ የሚወጡት በሁለት ምክንያት ነው። ህግ የሚወጣው የሆነን ነገር እንዳታድርግ እንዲከለክል ነው። ገብቷል? እንዳታድርግ ካደረግክ ደግሞ ቅጣቱን በዛ አግባብ መፈጸም አለበት። ስለዚህ ህግ የሚያስፈልገው እነዚህ አይነት ተግባራቶችን ለማስቆም ነው። ስለዚህ አንድ ሪል ስቴት በሌለው ነገር ቅድም አንተ ያነሳው ነገር አለ። የሌላ ሰውን መኖሪያ ቤት በማስተዋወቅ የእሱ ያልሆነውን በ3D ቴክኖሎጂ ዘመን ስለሆነ የቴክኖሎጂ ዘመን ተጠቅሞ እንደዚህ አይነት ተግባራቶችን የመፈጸም ነገር ይህ ከፍተኛ የማታለል ተግባር። ስለዚህ በወንጀሉም የሚያስጠይቅ ተግባር አንድ ሰው የሌለውን ነገር እንዳለው አድርጎ በሚዲያ አስተላልፎ ህብረተሰቡ ወይ ደግሞ ገዢ የተባለው አካል የተጨበረበረ ከሆነ ሰውዬው ያላግባብ ጥቅም ያገኘ ከሆነ በወንጀል በማታለል የሚያስጠይቅ ተግባር ማታለል የማጭበርበር ተግባር ነው። ስለዚህ በማጭበርበር በማታለል ወንጀል ተጠያቂ ያደርጋል። ስለዚህ ማስታወቂያ ላይ የሚሰሩ ሪል ስቴቶች ላይ የሚሰሩ ማስታወቂያዎች ብቻም ሳይሆን በማንኛውም መልኩ የሚሰሩት ማስታወቂያዎች ህግና ስርዓትን ጠብቀው መሄድ መቻል አለባቸው። እውነትነትን ለምን ማህበረሰብ ህግ የሚጠብቀው እንደ አጠቃላይ ማህበረሰብ ነው። ሰዎች ደግሞ በማይሆን መልኩ እንዲጭበረበሩ ደግሞ በህግ ሊፈቀድ አይገባም፣ መከልከል አለበት። የተከለከለን ህግ ተላልፎ ደግሞ መፈጸም ወንጀል ያስጠይቃል። ስለዚህ የሪል ስቴት አዋጁ ላይ በግልጽ ማስታወቂያን በተመለከተ በዲቴል የገባበት ነገር የለም። ግን አሰራሩ ህግ እስከሆነ ድረስ ህጉን ተከትሎ ማስታወቂያም ሲሰሩ ያልተፈጸመ ነገር ብዙ ጊዜ ያው ሪል ስቴቶችን እያየን ነው። ገንዘብ ሰብስበው ከዛ በኋላ አንዱን አድርገው አንዳንዶቹ እንደውም እኔ ፕራክቲካል የገጠመኝ ነገር አለ። ምንድነው ከዚህ ሪል ስቴት እንሸጣለን ብለው ገንዘብ ሰብስበው ወደ ሌላ ንግድ ማዞር ከፍተኛ ማታለል። ከዛ በኋላ መጥፋት፣ አድራሻ መቀየር፣ በዛ ባዶ መሬቱን ታቅፎ ሰውየው እያየ ብዙ ሰው እኮ ገንዘቡን ከሌላ ሰው ተበድሮ ብዙ ነገር አድርጎ ብዙ ነገር የተፈጸመበት ሁኔታ አለ። ስለዚህ እያየነው ነው። በተለያየ በሪል ስቴት ብቻ ሳይሆን በመኪናም እያየነው ነው። ሰው ተበድሮ አምጥቶ መኪና ገዝቶ ከዛ በኋላ የሚጠፋበት ሁኔታ አለ። ስለዚህ እንደ ሀገር የሪል ስቴቱ ጉዳይ በጣም ሲሪየስ ስለሆነ ህጎቹ እየተገበሩ መሄድ አለባቸው። አይ ቲንክ እኔ አዋጅ ቁጥር 1357 በተወሰነ በከፊል የመለሳቸው ነገሮች አሉ። ህብረተሰቡ ደግሞ ሪል ስቴት ላይ ውል ሲያደርግ በተቻለ መጠን ከባለሙያ ጋር ተመካክሮ ባለሙያ አማክሮ ወደ ውሉ ቢገባ የበለጠ ተጠቃሚ ይሆናል። ችግሮችንም በዛ አግባብ መቅረፍ ይቻላል። የማስታወቂያውን ነገር ያነሳሁት ያው ከዚህ በተለይ የሪል ስቴቱን ሴክተር ጨምሮ ለሁሉም ሴክተሮች ዋና ወደ ህዝብ መዳረሻ አንዱ ድልድይ ስለሆነ እዛም ላይ የተወሰነ ነገር እንበልበት ብዬ ነው። በቅርቡም በዚህ በሕክምና ተቋማት ዙሪያ ላይ የሚሰሩ ማስታወቂያዎችን የተመለከተ የወጡ ድንጋጌዎች አሉ። ወደፊት ራሱን አስችለን ማስታወቂያዎቻችን ምን አይነት ህጋዊ ማዕቀፍ ሊኖራቸው ይገባል የሚለውን የምንሄድበት ይሆናል። አሁን ግን ከዚህ ከሪል ስቴቱ ጎን ለጎን ጥሩ አንስተልናል። እንደው ከመጨረሳችን በፊት በዚህ በተለይ በሪል ስቴት ጉዳይ ላይ መደምደሚያ ይችን ነገር እንደ ቤንችማርክ እንደ ማስታወሻ ልናገራት እፈልጋለሁ ምትል ምንድነው? ያው ቅድም አንስተናል። ውሎች ሲደረጉ በተለይ በሪል ስቴት ላይ የሚደረጉ ውሎች ጥንቃቄ ያስፈልጋቸዋል። ጥንቃቄው ከምንድን ነው የሚጀምረው? ቅድም ብያለሁ። ቤት ሊሸጥ ያለው አልሚ ምን አይነት አቋም ላይ ነው ያለው? ቤት ለመስራት የፋይናንስ አቋሙ ምንድን ነው? በህብረተሰቡ ላይ ከዚህ በፊት ያደረጋቸው ተግባራቶች ቤት ሰርቶ ለህብረተሰቡ ያከፋፈለበት ሁኔታ አለ ወይ የሚሉ ነገሮች በጣም ወሳኝ ናቸው።
ይሄ ያው የጠቅላላ እውቀት ጥያቄ ነው፣ የቀደመ ታሪኩ። አዎ። ከዛ ባሻገር ወደ ህግ ስትመጣ ግን አንድ ሪል ስቴት ነው ሊባል የሚችለው ነገር ምናልባት ወደፊት አዋጅ ቁጥር 1357 ፕራክቲካል ሲሆን፣ እስካሁን ድረስ ፕራክቲካል አልሆነም፣ ምክንያቱን አላውቅም። ፕራክቲካል ሲሆን ብዙ ነገሮችን እየቀረፈ ይሄዳል። ከዛ ባሻገር ደግሞ አንድ ሰው ቤት ለመግዛት የሚመጣ ቤት ለመግዛት የሚፈልግ ሰው በሀገር ውስጥም ያለ በውጭ ሀገርም ያለ ሰው በተቻለ መጠን ቤት ከመግዛቱ በፊት ከተለያየ የህግ ባለሙያዎች ጋር ተመካክሮ እንዴት ነው ቤት መገዛው፣ ምን አይነት ሪኳየርመንቶችን ገንዘቤን ሳወጣ በምን አግባብ ላውጣ፣ ውሎቹ ምን መሆን አለባቸው። ውሎቹ ሪል ስቴት የሚደረጉ ውሎች ባይ ዘ ዌይ ውሉ እኮ በተለምዶ ሪል ስቴቱ ያዘጋጇል እንጂ ያኛው ወገን እኮ አዘጋጅቶ ይሄ ይውጣልኝ ይሄ ይግባልኝ ማለት መብት አለው። ለምን ኮንሴንት ነው የምሰጠው። ውል እኮ በተዋዋዮች መካከል ላይ ህጋዊ መስመር ተከትሎ ከተደረገ ህግ ነው። ህግ እስከሆነ ድረስ ሊገደድበት ነው። በዛ ነገር ላይ ነገር ክፍያ ከፍሎበታል፣ ሊገደድበት ነው። ስለዚህ የሚያደርጋቸው ውሎች ላይ በጣም በጥንቃቄ ማድረግ አለበት፣ ከባለሙያ ጋር መመካከር አለበት የሚል መጀመሪያ ሀሳብ አለኝ። ከዛ በኋላ ደግሞ ሁለተኛው ያው ሪል ስቴት ላይ የሚደረጉ ነገሮች አልሚዎችም ራሳቸው በቅርቡ የሪል ስቴት አልሚዎች ማህበር አለ። እሱም ሪል ስቴት ብሎ ከተማ ላይ በየቦታው መሬት እየወሰዱ ቤት የሚሸጡ ሪል ስቴቶች ስርዓትና ህግና ስርዓት ጠብቀው ለገዢው የሚያስረክቡበትን መንገድ ላይ መነጋገር መቻል ያለባቸው ይመስለኛል። ዞሮ ዞሮ ያው አንድ ሪል ስቴት ስም ሲጠፋ ሌላውም ሪል ስቴት ስም እንዳይጠፋ በጣም ስማርት የሆኑ ሪል ስቴቶች አሉ፣ በተገቢ መልኩ ጉዳያቸውን የሚፈጽሙ። እንደዛው ደግሞ ሪል ስቴት ብሎ ደግሞ ሰዎችን የሚያጭበረብሩ ደግሞ አሉ። ስለዚህ እነዚህ ነገሮችንም የእኛ ኃላፊነት፣ የህግ ባለሙያም ኃላፊነት አለበት፣ የገዢውም ኃላፊነት አለበት፣ የሻጩም የአልሚዎችም ማህበሩም ኃላፊነት አለበት። የመንግስት ደግሞ እነዚህ ሪል ስቴቶችን መቆጣጠር አለበት። ንግድ ሚኒስቴር ንግድ ፍቃድ ሲሰጣቸው ምንድን ነው የሚሰሩት፣ ምን አይነት ለምን ዓላማ ነው የተቋቋሙት፣ ምንድን ነው ሊሰሩ የሚችሉት ነገር የሚለውን ነገር በደንብ አድርጎ ሪል ስቴቶችን መፈተሽ መቻል አለበት። አዘርዋይዝ ሸፋፍን የምታደርገው ነገር የለም። ፍርድ ቤት ላይ ጉዳይ በመካሰሳቸው እኮ የሚመጣ መፍትሄ የለም። ቀድሞ ግን ሰዎች እንዳይጭበረበሩ ራሳቸውን መከላከል መቻል አለባቸው። በቃ ሪል ስቴት ሊገዛ ነው ብሎ ከባለሙያ ጋር መመካከል አለበት። ብዙ ባለሙያዎች ያለበት ሀገር ነው፣ የህግ ባለሙያ ያለበት ሀገር ነውና ከተለያየ ባለሙያዎች ጋር ተነጋግሮ ሪል ስቴቱን ውሉን አይቶ በዛ አግባብ ደግሞ ውሉን መዋዋል መቻል አለበት የሚል እምነት አለኝ። ይሄ ባይ ዘ ዌይ የሪል ስቴት ጉዳይ በጣም እኔን ብዙ ጊዜ ያሳስበኛል። ብዙ ኬዞች ይመጣሉ እኛ ጋር እና ስታይ ሰው ገንዘቡን አውጥቶ ምንም አይነት ቤት ሳያገኝ 5-6 ዓመት ሲቆይ በጣም የሞራል ስብራት የሚደርስ ነገር እንደመሆኑ መጠን በጣም ጥንቃቄ መደረግ ያለበት ነገር ይመስለኛል። ስለዚህ ሪል ስቴት አልሚዎችም ገዢዎችም ህግና ስርዓትን ተከትለው በዛ ውላቸውን ቢያደርጉ ይጠቀማሉ የሚላለ። ቤት ገዢዎች ደግሞ ባለሙያ እያማከሩ በዛ አግባብ ነገሮችን ማስኬድ አለባቸው የሚል እምነት አለኝ። እሺ፣ ከልብ ነው እናመሰግነው መሐመድ። እንግዲህ ክቡራን ተመልካቾቻችን በዚህ ዛሬ ባነሳናቸው ሀሳቦች ዙሪያ ላይ ሀሳብ፣ አስተያየት፣ ጥያቄዎች ቢኖራችሁ ከቪዲዮ ስር ባለው የኮመንት መስጫ ሰሌዳ ላይ ብታሰፍሩልን ተመልክተናቸው ጥያቄ የሆኑ የሚፈጥሩም ነገር ይብራራ የበለጠ የምትሏቸውንም ነገሮች ካሉ መለስ ብለን በቀጣይ ፕሮግራማችን የተወሰነ እንዳስሰዋለን። ለዛሬው ግን ከፓን አፍሪካ የጥብቅና ድርጅት እየተዘጋጀ ወደ እናንተ ይደርስ የነበረው በዚህ በህግ ጉዳዮች ላይ ያተኮርንበት ፕሮግራማችን ይህን ይመስል ነበረ። የህግ ባለሙያና አማካሪ ጠበቃ መሐመድ በሽር ከኛ ጋር አብሮን ነበረ። ፕሮግራሙን በማቅረብ ሱራፌል ደሞዝ አብሬያችሁ ነበርኩ። ለሳምንት ደግሞ በቀጣይ በሌሎች ሀሳቦች ላይ እንመለሳለን። ወቅታዊ ጉዳዮችም እናነሳለን። ቻናላችንን ሰብስክራይብ እያደረጋችሁ እየተከታተላችሁን ቆዩ። እናመሰግናለን።